የ25 ዓመት የራሱን ቢዝነስ የሚሰራ ወጣት የቀኑ ውሎ ነው ዛሬ የምናሳያችሁ። በጠዋት ከእንቅልፋችን እንነሳና የመጀመሪያው ስራችን ወደ ስፖርት መሄድ ነው። ስፖርት ቤቱም እዛው ሰፈራችን አካባቢ ስለሆነ ወክ በማድረግ እንሄዳለን። እንደደረስንም ስፖርታችንን በአግባቡ እንሰራለን። ስፖርታችንን ከጨረስን በኋላ ትንሽ ፕሮግረሳችንን ቼክ ካረግን በኋላ ጨራርሰን ወደ ቤታችን እንመለሳለን። ቤት እንደደረስንም ሻወራችንን እንወስዳለን። ከዛ በኋላ ለቀኑ የምንይዛቸውን እቃዎች ሴት አፕ እናደርጋለን፣ እናዘጋጃለን። እሱ እንደጨረስን ወደ ቁርስ ነው የምንሄደው። የልቴጅ ነው I got work to do. ኤግዚቢሽን አለ ዛሬ። እሱ ሌላ ቦታ ነው። ወደ ስራ በላ ወደ ስራ ቢዝነሳችንን ከሲስተር ጋር ብንሰራም እንደሰማችሁ እሷ ሌላ ቀጠሮ ስላላት እኛ ልብሳችንን ለባብሰን አውትፊታችንን ቼክ አድርገን ወደ ቀረጻ ልንሄድ ስንል አንዷ ሆስት መምጣት እንደማትችል ነገረችን። እሷን ለመተካት ሌላ ሰዎች እየፈለግን በስተመጨረሻም አገኘንና ጉዞ ወደ ቀረጻ ቦታ። የመጀመሪያ ቀረጻችን ቦሌ ነበር የሚሆነው። የቦሌ ታክሲ ይዘን እየሄድን ያለ እንዳጋጣሚ ሾፌሩ የማንቸስተር ሲቲ ደጋፊ ነበር፣ እኔ ማንቸስተር ሲቲ ደጋፊ ነበርኩኝ። ከዛ እየተመሳሰጠን ቦሌ ደረስን። ከደረስን በኋላ እንደምታዩት የመጀመሪያ ቀረጻችን ቀረጽ ካረግን በኋላ አግሪመንት መፈራረም ስለነበረብን ከዛ ድርጅት ጋር ቀረጻውን ከጨረስን በኋላ አግሪመንታችንን ተፈራረምን። አንድ አዲስ ክላይንት አገኘን ማለት ነው። ከዛ እሱንም እንደጨረስን ከቲማችን ጋር እንግዲህ ሰክሰሳችንን እንደምታዩት ሴሌብሬት ያረግን እሱንም ጨራርሰን ወደ ቀጣዩ ቀረጻ ቦታችን ሄደን ማለት ነው። ይሄንንም እንደምታዩት በአግባቡ ቀርጸን እንደጨረስን ወደ ሶስተኛው ክላይንት ጋር ስንሄድ ቀረጻው የነበረው ከኢንፍሉዌንሰሮች ጋር ስለነበረ አብረን ሆነን አሪፍ ኳሊቲ የሆኑ ኮንተንቶችን ሰራን። ከዛም በስተመጨረሻ ከሲስተር ጋር ቁጭ ብለን ያለውን ቀኑን ውሎ ዲስከስ ካረግን በኋላ ወደ ቀጣዮቹ ቀረጻዎች ለመሄድ እየተወያየን ነበረ። እንደምታዩት ብሬንስቶርም አርገን ያለውን ነገር ዲስከስ ካረግን በኋላ ወደ ቀጣዩ ቀረጻ ጉዟችንን ጀመርን። ቀረጻችንን ቦሌ ስለነበረ ልክ ቦሌ ስንደርስ ያቺ መሃል ሜክሲኮ የምትለው ሴትዮ ትዝ አለች። መሃል ሜክሲኮ መሃል ቦሌ ላይ ያለ ነው። መሃል ቦሌ ላይ እየዞርን ነው። ያው ቦሌ መዳና አሁን ባገኛ ሴትዮ አስበሻል እንዴ ባስ ቦሌ ላይ። ከዛም የቀኑ መጨረሻ ቀረጻውን ከጨረስን በኋላ ቦሌ መድኃኒዓለም መሳለም አለብን ብለን ተሳልመን ጉዞ ወደ ቤታችን አረግን ማለት ነው። ከዛም ማታ ላይ የማገኘው ሰው ስለነበር ወደ ወርቅ አቦና ሄጄ በዲኮሩ ባለው ትራዲሽን እየተመሰጥኩኝ እንግዲህ ገብቼ ቁጭ ብዬ ሰዎቹን እየጠበቅኩ ነበረ። ልክ ሰዎቹ እንደመጡ የሚገርም የጎመን ክትፎ የጾም ክትፎ በልተን ጨረስን ቀኑን እላችኋለሁ። ጋይሶች ሁላችን እንዳያችሁት ይመስል ነበረ። እንደዚህ አይነት ቪዲዮዎች ሞር እንድሰራላችሁ የምትፈልጉ ከሆነ ይሄንን ፔጅ ሰብስክራይብ አድርጉ፣ ይሄንን ቪዲዮም ላይክ አድርጉ። እንዲሁም ደግሞ ከብሎጉ የተመቻችሁ ፓርት የቱ እንደሆነ ኮሜንት ላይ አሳውቁኝ። አንቲል ኔክስት ታይም ይመቻችሁ።